ራሱ አሪፍ ነው ባይዘው። ምክንያቱም ቅዱስ የሆነ መጽሐፍ እንደ አይነት ነገር ሊይዝ አይችልም። ቅዱስ የሆነ መጽሐፍ የግድያ መጽሐፍ ሊሆን አይችልም። ወሲባዊ ወሲብን የሚቀሰቅስ መጽሐፍ ሊሆን አይችልም። ውስጡ ኮንትራዲክሽን ሊኖረው አይገባም ማለት ነው ቅዱስ ከተባለ። እኔ ላሳያችሁ የምፈልገው ባይብል ብዬ ልጥራው እና ባይብል ብዬ ልጥራውና ሴክሹዋል የሆኑ ስሜቶችን የሚቀሰቅስ የሆነ መጽሐፍ እንደሆነ ማለት ነው። ባይዘወይ አንዳንድ ቃላቶች ላላወጣቸው እችላለሁ እና እናንተ እንድታዩት ያክል ኑሬን መክፈት የምችል ከሆነ ትልቅ ሁንና ትልቁ ላይ ሁንና፣ እሺ ኢብኑ ቃፍ አለ መክፈት ኦኬ እሺ። በመጀመሪያ ደረጃ አላህ Subhanahu Wa Ta'ala እኛም በምንም አይነት መንገድ ወደ ዚና ወይ ወደ ዝሙት እንዳንቀርብ ያዘናል። እሱ ደግሞ ያለው የት ነው ከተባለ ሱረቱል ኢስራ ምዕራፍ 17 ቁጥር 32 ላይ ማለት ነው የሚገኘው። ወላ ተቅረቡ ዚና ይለናል። ወላ ተቅረቡ ዚና ዝሙትን አትስሩ ነው፣ አትስሩ አይደለም ባይዘው የሚለው። ይበልጥ ደግሞ ምንድነው ይበልጥ ነገሩን ወደዛ ነገር እንዳንሄድ የሚያደርገን ትዕዛዝ ነው ይሄ። ምንድነው አትቅረቡ ነው ያለው። ገባችሁ አይደለ? አትቅረቡ ነው፣ ጭራሽ አትቅረቡ። ለዝሙት የሚጋብዝ አይነት ነገር በአጠቃላይ እንዳንቀርብ የሚያዘን መጽሐፍ ነው ቁርአን ማለት ነው። ከዛ በተረፈ ብዙ ነገር አለ ቁርአን ላይ። ለምሳሌ አሁን ሱረቱ ኑር ላይ ምዕራፍ 24 ቁጥር 2 ላይ ዝሙተኛይቱንና ዝሙተኛውን ከሁለቱ እያንዳንዳቸውን ያላገቡ እንደሆኑ 100 ግርፋትን ግረፏቸው ይላል። አያችሁ ቅጣቱ ይሄ ነው። ዝሙት በጣም የተወገዘ ነገር ነው ማለት ነው በቁርአን ከሄድን። ሐዲስ ላይ ብዙ መጥቀስ ይቻላል። ያው ስለ ባይብል እያወራን ስለሆነ ቀጥታ ወደ ባይብል እንገባለን ሰዓትን ለመቆጠብ ያክል ማለት ነው። ትንቢተ ሆሴዕ ላይ አሳያቸው። እሺ ትንቢተ ሆሴዕ ምዕራፍ 1 ከቁጥር 1 ጀምረን እያየን ስንሄድ፣ እሺ አንዴ ቆይ አፎን ከራሴ ላይ ያነበብኩ ስለሆነ አንተ እዛ ጋር አሳያቸው። ዘግቶብኝ ነው እኔ። ቆይ አንዴ ልክፈት። እሺ ትንቢተ ሆሴዕ ምዕራፍ 1 ቁጥር 2 ላይ ምን ይላል መሰላችሁ? እግዚአብሔር በሆሴዕ አማካይነት ለእስራኤል ሕዝብ ቃሉን ማስተላለፍ ሲጀምር ሆሴዕን እንዲህ አለው ይላል፣ ሕዝቤ ከኔ ተለይቶ አጸያፊ የሆነ የዝሙት ስራ በመስራት ላይ ይገኛል። ይኸው እንግዲህ ከራሱ ጋር እንዴት እንደሚጋጭ አጸያፊ ነው፣ የዝሙት ስራ አጸያፊ ነው ብለው ተነስተው እንግዲህ አንተም ሂድና ዘማዊት ሴት አግባ ከእርሷም የዝሙት ልጆችን ውለድ ይላል። እንዴት ነው? እስቲ እናንተ ራሳችሁ ፍረዱ። ዝሙት እንዴት ብሎ ነው የዝሙት ቅጣት የሚሆነው? እንዴት በጣም የሚያሰቅ ነገር እኮ ነው። ባይዘይ እነሱ ዝሙት ሰሩና እንግዲያውስ አንተም እነሱን ተቀላቀል። ገባችሁ አይደለ? ቅጣት በዝሙት የዝሙት ቅጣት በዝሙት እየቀጣ ማለት ነው እግዚአብሔር። ይሄ ተገቢ ነው ወይ? የኛ ጥያቄ ተገቢ ነው ወይ? ገባችሁ? ዝሙት እንደው ቅጣት ሊሆን ይችላል? ዘማዊት ሴትን አግባ ከእርሷም የዝሙት ልጆችን ውለድ ይላል። እንደው እስቲ ቀጣዩን ደግሞ እኔ ምንድነው ትንቢተ ሆሴዕ ምዕራፍ 1 ቁጥር ኦኬ እሱ ተመሳሳይ ነው። ትንቢተ ሆሴዕ ምዕራፍ 2 ቁጥር 4 ላይ ክፈትላቸው። ትንቢተ ሆሴዕ ምዕራፍ 2 ቁጥር 4 ላይ አቅርብላቸው። አይታይም ብዙ። ምን ይላል? 4 ላይ እናታችሁ ምስቴ አይደለችምና ይላል፣ እኔም ባሏ አይደለሁምና ተሟገቱ፣ ከእናታችሁ ጋር ተሟገቱ ምናምን እያለ ግልምቷናዋን ከፊቷ ምንዝርናዋን ከጡቶቿ መካከል ታስወግድ። 5 ራቁቷን እንዳልገፋት እንደተወለደችበትም ቀን እንዳላደርጋት እንደ ምድረ በዳና እንደ ደረቅ ምድር እንዳላደርጋት በጥማትም እንዳልገላት የግልምትናዋ ልጆች ናቸውና ልጆቿን አልምርም ይላል። ስለ ግልምትና ያለው ሐሳብ ይሄ ነው። መጽሐፍ ቅዱስ ስለ ግልምትናና ስለ የሚያመነዝሩ ሴቶች ይሄ ነው። ትንቢተ ሆሴዕ አሁንም ምዕራፍ 3 ቁጥር 1 ጀምሮ ምን ይላል? እግዚአብሔር እንዲህ አለኝ ይላል። እግዚአብሔር ነው ተናጋሪው። ሌሎች አማልክት ሄደው የዘቢብ ጥፍጥፍ ማቅረብ ቢወዱ እንኳ ከዚሁ ጋር እግዚአብሔር ይወዳቸዋል። አንተው ይላል አንተም እንደዚሁ ፍቅረኛ ወዳላት አመንዝራ ሴት ሄደህ ውደዳት ይላል።
ምንድነው ያ ጀማዓ? ምንድነው ይሄ? አመንዝራ ሴት ሂደህ ውደዳት ምን ማለት ነው? እንዴት ነው ጉልምትናን ሴት ሄደ የምትወደው? ገባችሁ? ስለዚህ በ15 ብርና በ150 ኪሎ ገብስ ገዛኋት ይላል እንግዲህ ባለቤቱ ሲናገር። አምላክ ስላዘዘ አምላክ ሄድና የዝሙትን ሴት ውደድ ምናምን ስላለ ሄዶ ታዘዘ። በቃ የዝሙትን ሴት ሂዶ ምን አደረገ? ገዛትና ወሰዳት ማለት ነው። ለራሱ አደረጋት። በጣም የሚገርም ነገር ልንገራችሁ እስቲ። በጣም የሚገርም ታሪክ ልንገራችሁ። አንድ ነቢይ የሚሰራውን ድርጊት ተመልከቱ። ሜቢ አሳያቸው። እሺ ነቢይ እንግዲህ እንደ ነቢይ የሚከበር ከሰው ከተራ ሰው ነቢይ በጣም ነው የሚከበረው። ከአምላክ ከማንኛውም ሰው በይበልጥ ማለት ነው ነቢይን ይወዳል አይደለ? መርጧቸው ነው ለሰው ልጆች መሪዎች እንዲሆኑ መርጧቸው ነው እና እነሱን የላከው። እነሱን ሁላ ምን አይነት ኢሜጅ ሰጥቷቸው መጽሐፍ ቅዱስ እሺ ቅዱስ አልበለው ስለው በጣም ነው የሚገርመኝ። ባይዘው ቅዱስ ስለው እኔ ያስቀኛልና ባይብል እንዴት እነሱን ቀርጾ እንዳስቀመጠን ነው እስቲ። እሺ እሱ መክፈት እየቻለ አይመስለኝም። ያው ሌሎቻችሁ መክፈት ከቻላችሁ ክፈቱላቸው፣ ከራሳችን እንደማናወራ እንዲያዩ ማለት ነው። ሜቢ ካፊር ካለ እዚህ ምዕራፍ ማነው መጽሐፈ ሳሙኤል ካለ ምዕራፍ 11 ቁጥር 2 ላይ ይላል፣ አንድ ቀን በቀትር በኋላ ዘግየት ብሎ ዳዊት ከቀን እንቅልፉ ነቅቶ ወደ ቤተ መንግስቱ ሰገነት ወጣ ይላል። ዳዊት ማሐሰቡት ዳዊት እንደ ነብይ ነው የሚቆጠረው በእነሱ ዘንድ። እዚያም ወዲያና ወዲህ ሲመላለስ ገላዋን የምትታጠብ አንዲት ሴት አየ። ልብ አድርጉ፣ ገላዋን የምትታጠብ አንዲት ሴት አየ። ሴትየዋም በጣም ውብ ነበረች ይላል። እሺ እንቀጥል። 3 ቁጥር ስለዚህ ማንነቷን ለማወቅ ዳዊት አንድ መልእክተኛ ልኮ ቤርሳቤህ ተብላ ወደ የምትጠራ የኤልያም ልጅ የሂታዊው የአርዮ ሚስት መሆኗን ተረዳ። የሰው ሚስት ነች እኮ ባይዘው የሰው ሚስት መሆኗን እኮ አወቀ። ከዛ በኋላ ጠይቆ ተረዳ ማለት ነው። ከዛስ ቁጥር 4 ላይ እርሷንም ሄደው ያመጡለት ዘንድ ዳዊት መልእክተኞችን ላከ። እነርሱም ሄደው አመጡለትና ከእርሷ ጋር ግንኙነት አለ። በጣም የሚገርም ነገር ነው። አስቡት፣ የፈጣሪ ነብይ የሚባል አካል ማለት ነው። አንደኛ እስቲ አንድ በአንድ ልቁጠርላችሁ ስህተቱን ማለት ነው። አንደኛ ወደ ገላዋ የምትታጠብ ሴት ማየቱ ለምን አስፈለገ? ነብይ ነው። እንኳን ነብይ ይቅርና የኛን ሸሪዓ ታውቃላችሁ አይደለ? ሁላችሁም አጅነቢ ሴት ማየት አንችልም እኛ ሐላላችን ካልሆነች በስተቀር ማለት ነው። ገላዋን ወደምትታጠብ ሴት አንድ ነብይ ምን ሊያደርግ ነው ያየው? ለምን አያት? የመጀመሪያው ስህተት። ከዛ ምን አጠያየቀ? ከዛ ካጠያየቀ በኋላ ምን እንደሆነ ተረዳ ማለት ነው። የሰው ሚስት መሆኗን ተረዳ። ገባችሁ? የሰው ሚስት ነች ያቺ ሴት፣ የሰው ሚስት ነች። የሰው ሚስት መሆኗን ካወቀ በኋላ አስጠርቷት ቁጥር 4 ላይ እርሷንም ሂደው ያመጡለት ዘንድ ዳዊት መልእክተኞችን ላከ። እነርሱም ሂደው ያመጡለትና ከእርሷ ጋር ግንኙነት አደረገ ይላል። በኋላ ላይ እንዳረገዘችለት ይናገራል። ለዳዊት እንዳረገዘችለት ይናገራል። አሁን እግዚአብሔር እንዲህ አይነት ነብይ መላኩ ራሱ ለዝሙት ያለውን ቦታ አያሳይም ወይ? ባይዘወይ እኔ እንጃ ፈጣሪ ይሄን ያደርጋል ብለው የተቀበሉት ራሳቸው እንዴት እንደተቀበሉትም አልገባኝም። በኋላ ላይ እንግዲህ መተው ማስረዳት ይችላሉ። ገጽ ይከፈትላቸዋል ማለት ነው። እሺ እንቀጥል ወይስ እንዴ ነው ታወራላችሁ? ኡመር እዚህ ላይ ያው ክርስቲያኖች ገብተው ይሄን ነገር መሞገት የሚችሉ ከሆነ ማለትም እኛ አሁን እያለን ያለ ነው ምንድነው መጽሐፋችሁ ይሄ መጽሐፍ ቅዱስ ባይብል የሚባለው ነገር አንደኛ ኮራፕት ሆኗል። መጽሐፉ ላይ ደግሞ የተገለጸው አምላክ ደግሞ በጣም አሰቃቂ ጨካኝ
ሶስተኛ ደግሞ ኢቭን ዝሙትን ሁላ የሚፈቅድ አምላክ ነው። እናንተ ያዛችሁት አምላክ ዝሙትን የሚፈቅድ ነው። ነብይ ብሎ የመረጠውን አካል ራሱ የሚለይ ምን አይነት ነብይ መምረጥ እንዳለበት ራሱ ለይቶ የማያውቅ ነው። እንዲህ ኖርማል ሴትን ልጅ አይቶ እንዲህ ተመኝቶ ከዛም በኋላ ያለምንም ከፈጣሪ ጋር እንግዲህ ኢንተራክት የሚያደርግ እንግዲህ ይሄ ነብይ ማለት ነውና እሱ ዝሙት ሲሰራ ደግሞ ኢማጂን ኢቭን ይሄ ፈጣሪ የተባለው ደግሞ ኢየሱስ ክርስቶስ ማለት ነው። ኢየሱስ ክርስቶስ ዝሙት ያደረገን ሰው በዝሙት እንደሚቀጣ ደግሞ ተመልክተናል ማለት ነውና እኛ እያለን ያለነው ነገር ይሄ ነው። አንደኛ ፈጣሪያችሁ ዝሙተኛ ነው መጽሐፍ ቅዱስ ላይ ዝሙትን ደግሞ ሲያሰራ ነበረ። አንድ ሁለተኛ ደግሞ ይሄ ባይብላችሁ ኮራፕት ሆኗል። ኮራፕት እንደሆነ በጣም ብዙ ማስረጃ እናመጣለን ነው። ሁለት ሶስተኛው ደግሞ ይሄ መጽሐፍ ውስጥ ፈጣሪያችን የምትሉት በጣም ጭካኔ የተሞላበት ሽብርተኛ የሆነ ኢቭን ከሰይጣን ራሱ የባሰ ሰውን የሚያስጨፈጭፍና የሚገድል አምላክ ነው የያዛችሁት እያለን ያለ ነውና አይደለም የምትሉ ከሆነ ደግሞ ገብታችሁ እዚህ ማስረጃ እናሳያችኋለን። መሞገትና መሟገት ትችላላችሁ ማለት ነው። አይሰም የምትለው ነገር ካለ ቀጥል። አይሰም አለ የሚያስት ነገር ካለ ይቡና ጀማ እንትን እያለብን ስለሆነ ዋርኒንግ ነገር እያሳየብን ነው ምናምን ሼር ኮፒ ሊንክ ምናምን አድርጎ እስኪ ልጆች። ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ፋሩቅ እንዴት ናችሁ ወንድሞች? እንዲሁም ደግሞ የመርሃቱ የምትከታተሉ ሙስሊሞች ካላላ እንዴት ናችሁ? ሲሞ ወንድሞች እና እህቶች ክርስቲያኖችም ሰላም ብያለሁ። ኦኬ ዛሬ አሲ ቶፒክ የተነሳው ቶፒክ ምንድነው? ባይብልን ለምንድነው አንቀበለው? እኛ ሙስሊሞች ባይብልን ለምንድነው እንደ ስፒሪት ኦፍ ጋድ የእንደ አምላክ ቃል ለምንድነው አንቀበለው ነው ኮንሰፕቱ። ጠቅላላ ኮንሰፕቱ ባይብል ለምንድነው ምን ይዘን ነው ባይብል እንድናይ የምናረገው ነው አይደለ? ኮንሰፕቱ ባይብል እንድናይ ስናረግ በጣም ብዙ ኮንሰፕቶች አሉ። ወንድሞች እጅግ በጣም አብራርተውታል። ሰፋ አድርገው ነው ያወሩት ወንድሞች እና ገብቶበት ነው በጣም አብራርተውታል። ካያችሁት ሁላ ወንድማችን አይከል ባይብል አምላክን በምን አይነት ወይ ዲስክራይብ እንዳደረገው አሳይቶናል። ሁላ ነቀዝ ይለዋል። አምላክን ያፋጫ ይላል፣ እንደ እንትን ያፋጫ ይላል፣ እንደ አንበሳ ይጮሃል፣ ያጋሳል እያለ ይናገራል ምናምና ለአምላክ የማይመጥነውን ስነ ምግባር አምላክ ግን አለው እያለ ባይብል ያወራል። ሶ እንዴት አምላክ ራሱን የማይመጥነውን ባህሪ በቃሉ ይናገራል እንዴ ብላችሁ ታምናላችሁ? ክርስቲያኖች ወገኖች አምላክ ራሱን የማይመጥነውን ባህሪ ለራሱ የማይመጥነውን ባህሪ በቃሉ ላይ እንደዛው ይናገራል። ለዛው ለህይወት መመሪያ የሚሆን መጽሐፍ እንደዛው ይናገራል። አይናገርም ነው ቀጥተኛ መስሎ ማለት ነው። የመጀመሪያው ባይብል አምላክ ቃል አይደለም። ይሄ የሰው እጅ ጽሑፍ ነው፣ የሰው ፍብረካ ነው፣ የሰው ድርሰት ነው ስንል እኛ ሙስሊሞች የመጀመሪያው ነው አርጊመንት ይሄ ነው ወንድማችን አይካሉታል። ሁለተኛው ደግሞ በውስጡ ያቀፈው ሴክሹዋሊቲ ቲንግስ ነው። የሆነ ወሲባዊ ነገሮችን በውስጡ አቅፏል ባይብል በውስጡ ማለት ነው። የአምላክ ቃል እኮ ወደኛ ሲመጣ ለኛ መመሪያ እንዲሆን እንጂ ህዝቡን እንዲመራ ተብሎ እንጂ የሚወርደው ህዝቡን ወደ ጥመት የሚመራ መሆን የለበትም አይደል? ክርስቲያን ወገኖች ለእናንተ ትምህርት ነው። የአምላክ ቃል እስከተባለ ድረስ በውስጡ ያቀፈው ነገር ግን የአምላክ ቃልን ሳይሆን ያቀፈው በውስጡ ሰውን ቃል ነው ያቀፈው። ስለዚህ መጽሐፍ ቅዱስን የአምላክ ቃል ነው ብሎ መቀበል ራሱ አንደኛ ጤነኝነትን አይቀበልም። ግን አሁን ወንድሞች ሰፋ ባለ መልኩ አውርተዋሉና እኔ አንዳንድ ነገር ልበላችሁ ብዬ አሰብኩኝ። ባይብልን ብዙ ነገሮች አሉ ወንድሞች ዲስክራይብ ያደርጉበት ወይ ያለ መጀመሪያ ግን ቤዚክ ኮንሰፕት ላይ ስንመጣ ባይብል ምንድነው የአምላክ ቃል አይደለም ስንል የክርስትና የእምነታቸውን ዶክትሪን አላስቀመጠም ባይብል። ያጀማው አዳምጡኝ። የእምነታቸውን ዶክትሪን የእነሱን እምነት ዶክትሪን አላስቀመጠም። አሁን ለምሳሌ እስልምና ላይ ብትመጡ እስልምና ዶክትሪናችን ተውሂድ ነው። ተውሂድ ቁርአን ላይ አለ፣ በጣም አለ። ግን የክርስቲያና ዶክትሪናቸው ምንድነው? አሴሆል ክርስቲያኒቲ ነው ነው። ፕሮቴስታንት፣ ኦርቶዶክስ፣ ካቶሊዝም እና ጠቅልሎ ያለው ክርስቲያኒቲ ዶክትሪናቸው ምንድነው? ዘ ኮንሰፕት ኦፍ ትሪኒቲ ነው። የትሪኒቲ እሳቤ ነው፣ የሥላሴ እሳቤ ነው። ሚስጥረ ሥላሴ ኦርቶዶክሶች ማለት እሱን ባይብል አላስቃላቀፈም። ያ በደንብ አዳምጡኝ። ዶክትሪን ኦፍ ዘ ክርስቲያኒቲ ክርስቲያኖች ዶክትሪን የሚባለውን ሥላሴን ባይብል አልያዘውም። ጭራሽ ነው ያልያዘው ማለት ጭራሽ ነው ያልያዘው ባይብል። አንድ እሱ ነው የአምላክ ቃል እስከሆነ ድረስ የእምነታቸውን ዶክትሪን ይዘው መምጣት ነበረበት፣ ልክ እንደ ቁርአን ማለት ነው። ሌላኛውና ቤዚኳን ደግሞ ምንድነው? በጣም ቤዚኳ የሚባለው እኛ ሙስሊሞች ባይብል የሰው እጅ ገብቶበታል የአምላክ ቃል አይደለም ስንል በየጊዜው የሚጨምሩ ሊተራሊሽኖች ናቸው። በየጊዜው ሊተራሊሽን ባይብል ላይ ጽሁፋዊ ጭማሪ ይጨምርበታል፣ ሊተራሊሽኖች አለ፣ ይቀንስበታል፣ ሐሳባቸውን ይጨምራል። አምላክ ነው አይደል? አንድ ነገር ላይ ሐሳብ የጨመረ እየቀነሰ ይመጣው እሱ ደግሞ
ሰዎቹ በጉባኤ የራሳቸው ሀሳብ ይጨምራሉ፣ ይቀንሳሉ። የፈለጉትን ሀሳብ ይጨምራሉ፣ የፈለጉትን ሀሳብ ይቀንሳሉ። ይሄን ስንል ግን እኛ ራሳችን ከራሳችን በፍጹም አይደለም ከኪሳቸው አውጥተው እንደሚጨምሩ። ለምሳሌ አንድ ኤግዛምፕል፣ የመጀመሪያው ኤግዛምፕል ምንድነው? ሁሉ የሚጠቀሰው ዮሐንስ ወንጌል ምዕራፍ 8 ቁጥር 1 እስከ 11 ያለው ቨርስ ነው። ገጋለምቷ ሴትዮዋ ታሪክ ማለት ነው። ይህ ታሪክ አንዴ ልክፈትላችሁ። ኦኬ ይታያችኋል? ይታያችኋል? ይታያል። ቀጥል ፋሩቅ፣ ይታያል። ኦኬ እሺ። አሁን ይሄን ታሪክ አያችሁት? ምንድነው ይሄን ታሪክ አያችሁት? ያጀማ በደንብ ይሄ ታሪክ አሁን የዮሐንስ ወንጌል ምዕራፍ 8 ከቁጥር 1 እስከ 11 ያለው ታሪክ ነው። የጋለሞታው ታሪክ ማለት ኢየሱስ አግኝቶት መንገድ ላይ ምናምን ይሄ ታሪክ አሁን ሌተር አዲሽን ነው። ክርስቲያኖች አሁን ይሄን ታሪክ አምላካችን ፍቅር ነው ያለው ኤግዛምፕል የሚያደርጉበት ታሪክ ነው። ታሪክ ግን ይሄ ታሪክ በእውነቱ ኢየሱስ ክርስቶስ የራሳቸው አምላክ ነው ብሎ የሚያስቡት አምላክ ግን ይሄን ታሪክ አልሰራውም፣ ጭራሽ ነው ያልሰራው ማለት ያጀማ። ይሄ ታሪክ ሌተር አዲሽን መሆኑ አንደኛው እሱ ነው። ሌተር አዲሽን የሆነ ታሪክ ነው ታሪኩ ማለት ነው። ከጊዜ በኋላ የተጨመረ የሰው ፍብረካ እንጂ የአምላክ ቃል በፍጹም አይደለም ይሄ ታሪክ። ይሄን ስትርኬት ነው ያመጣው ሲባል ከኦሪዛቲካ ባይብል ብራናዎች አሉት። ባይብል ብራናዎች አሉት። ባይብል ስለ ባይብል ማኑስክሪፕት ተጠኑ በደንብ ታይቷለች እና ብራናዎች አሉት። እሱም ጥንታዊ ብራናዎች እነ ኮዴክስ ቫቲካነስ፣ ሳናቲከስ፣ አሌክሳንድሪያስ ይባላሉ እና የዮሐንስ ወንጌል ምዕራፍ 8 ከቁጥር 1 እስከ 11 ያለው ጥንታዊ ብራናዎች ላይ ማለትም በኮዴክስ ሳናቲከስ እና ቫቲካነስ ላይ የለም። ያው ዮሐንስ ወንጌል ምዕራፍ 8 ብሎ ከቁጥር 12 ጀምሮ በደንብ ይሁት። ዮሐንስ ወንጌል ምዕራፍ 8 እና ከቁጥር 12 ጀምሮ ነው የሚለው። ከቁጥር 12 ጀምሮ ይቀጥላል ማለት ነው። ከቁጥር 1 እስከ 11 ያለው ቨርስ ሙሉ የለም። ጥንታዊ ብራናዎች ላይ ከቁጥር 1 እስከ 11 ያለው ቨርስ ሙሉ የለም፣ ሙሉ ነው የሌለው ማለት ነው። ይሄን ተናገሩ በጣም ታላላቅ ስኮላሮች አሉ። ለምሳሌ ቲንፍሎስ ነው የመጀመሪያው። ቲንፍሎስ ነው ምን ተናገራል? ዮሐንስ ወንጌል የጥራት መመሪያና ማብራሪያ ላይ ገጽ በመጽሐፍ ላይ ምን ይናገራል? ምንም እንኳን ይህ ታሪክ አለ በጣም አስፈላጊ ትምህርቶችን ቢሰጠንም ብዙ የመጽሐፍ ቅዱስ አዋቂዎች እንደሚስማሙበት ይህ ክፍል በመጀመሪያ የዮሐንስ ወንጌል ላይ ተጠቅሶ አልተገኘም ማለት ምኑ ዮሐንስ ወንጌል ምዕራፍ 8 ቁጥር 5 እስከ 11 ያለ ይሄ የጋለሞታ ታሪክ ማለት ነው። የመጀመሪያው የዮሐንስ ወንጌል ላይ ተጠቅሶ በፍጹም አይገኝም። ይሁን እንጂ በኢየሱስ አገልግሎት ውስጥ ስፍራ የሚሰጥ የትኛ ታሪክ መሆኑን እነዚህ ምሁራን ይስማሙበታል። ይህ ታሪክ እንዴት በወንጌል ውስጥ በደንብ አዳም እንዴት በወንጌል ውስጥ እንደተጨመረ አናውቅም ማለት እንዴት እንደጨመራሉ ሳይቁም ከጊዜ በኋላ ሰዎች የተነሱ ሐሳብ ይጨምራሉ፣ ይቀንሳሉ። ሀብኩድ እኔ ከጊዜ በኋላ የተነሱ ሰዎች ሐሳብ ይጨምራሉ፣ ይቀንሳሉ። እኔ አምላክ ቃል ነው ብዬ እንዴት ልቀበል ይችላል? እነዚህ ሌተር አዲሽኖች ባይብል ኮራፕት ለመደረጉ የሰው እጅ ለመግባቱ ትልቅ በጣም ትልቅ ያጀማ በጣም ትልቅ ኤቪደንሲዎች ናቸው ተብሎ ይታመናሉ። ሌላኛው ደግሞ ባይብል በውስጡ በጣም ብዙ ከአምላክ ቃል ይልቅ የጳውሎስን ደብዳቤ ነው የያዘው። በጣም ብዙ የጳውሎስን ደብዳቤዎችን ያቀፈ ደብዳቤ ነው። የሆነ የጳውሎስ የግል ደብዳቤን እንደ አምላክ ቃል መቀበል ማለት ይሄ በጣም የሚያስቅ ነገር ነው። ስለዚህ ወደ በኋላ በደንብ አስፍተን እናየዋለን። ክርስቲያኖች ግን ካላችሁ ገዝተልካችሁ ብትገቡ ጥሩ ነው። እኛ ያወራን ሀሳብ ላይ ምጉት ካላችሁ ምናምን ገዝተልካችሁ ግቡ። ቀጥሎ ወንድሞች። አው ያው ምን ልቀጥል ላይክ በጣም የሚገርም ነገር ነው ራሱ ማለት ነው። እዚች ጋር አንድ ጊዜ ማለት እንደኔ መጽሐፍ ቅዱስን በራሱ የአምላክ ቃል አይደለም ለማለት አንድ ነገር በቂ ነው እላለሁ። የሉቃስ ወንጌል ምዕራፍ 1 ቁጥር 1 ብንመለከት ምን ይላል? የከበርህ ቴዎፍሎስ ሆይ ከመጀመሪያው በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን ይላል። አንደኛ ነገር እዚህ ጋር ሉቃስ ምን እያለ ነው? መጽሐፉን የጻፈው አምላክ ወይም ደግሞ ክርስቲያኖች እንደሚሉት መንፈስ ቅዱስ መርቶት ሳይሆን የዓይን እማኞች እንደነገሩት። አስቡት እንግዲህ ከእማኞች እንጂ ከመንፈስ ቅዱስ እንዳልጻፈው በዚህ ማየት እንችላለን ማለት ነው። በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ ይላል። እንግዲህ ለመጻፍ ያሰበበት ምክንያት በራሱ ወንጌል እንዲሆን ወይም ደግሞ እሱን ነገር ተከትለው እንዲማሩበት ሳይሆን ታሪክን ሌሎች ለማዘጋጀት ስለሞከሩ እሱም ታሪክን ለማዘጋጀት አስቧል ማለት ነው። የሚያዘጋጀው ደግሞ ከማን ነው? ከዓይን እማኞች። አስቡት እንግዲህ ከመንፈስ ቅዱስ አይደለም ክርስቲያኖች እንደሚሞግቱት ማለት ነው። ከዓይን እማኞች ታሪክን ሌሎች ለማዘጋጀት ስለሞከሩ እሱም ሊሞክር ነው ማለት ነው። እኔ ደግሞ ይላል ሲቀጥል ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ ይላል። እንግዲህ በጥንቃቄ ሁሉን ከመጀመሪያው ተከትዬ ልጽፍልህ አለ። ስለዚህ ይህንን አንቀጽ ብቻ ይዘን በስነ ስርዓት መጽሐፍ ቅዱስ ከአምላክ የወረደ ወይም ደግሞ በመንፈስ ቅዱስ መሪነት የተጻፈ ሳይሆን በሰዎች እሳቢ
ሰዎች ታሪክን ለመጻፍ ስለሞከሩ እሱም ሊሞክር ነው ማለት ነው። ታሪክን ለመጻፍ የሚሞክረው ከማን ነው? ቅድም እንዳልነው በአይን እንዳዩት ወይም ደግሞ ከእማኞች ነው ማለት ነው። ይሄ በራሱ ይሄ አንቀጽ ብቻ መጽሐፍ ቅዱስ ከአምላክ ላለመሆኑ በቂ ነው እላለሁ። የጳውሎስ መልእክቶች እንዳሉ ሆኖ ማለት ነው። የጳውሎስ መልእክቶችን ብናይ ለምሳሌ ትክክለኛ እቃ ቀብል ደግሞ ሌላም ብዙ አይነት ከአምላክ ቃል ናቸው የማያስብሉ ኖርማል የሰው ንግግሮች አሉበት። ስለዚህ መጽሐፍ ቅዱስ የአምላክ ቃል እንዳልሆነ በቀላሉ መንገድ ብቻ ማወቅ እንችላለን ብዬ አስባለሁ። እና እስኪ ክርስቲያኖች ካላችሁ የአምላክ ቃል ነው መጽሐፍ ቅዱስ የአምላክ ቃል ነው ብላችሁ መሞገት የምትችሉ ከሆነ መግባት ትችላላችሁ። አዎ መወዳ በጣም ልክ ነሽ። ላይክ ኢቨን እኮ አሁን መንፈስ ቅዱስ የሚለውን ታዩ መንፈስ ቅዱስ እንዳልሆነ በጣም ግልጽ ነው። ይሄ መጽሐፉ ላይ ከተቀመጠው አንጻር ማለት ነው። እነዚህ የሚጽፉት ሰዎች ራሱ እኮ ልክ አይደሉም እያለን ያለ ነው። እኛ ራሱ ብንጽፈው አሁን ይሄ መጽሐፍ እኛ ራሱ ብንጽፈው በደንብ የተሻለ አድርገን እንጽፈዋለን። ፈጣሪያችንን ሳናንቋሽሽ ምን ሳንል መጽሐፍ ራሱ ይቻላል። ማንም ተራ ሰው ሊጽፈው የሚችለው ነገር ነው እያለን ያለ ነው። እና በጣም አሪፍ ነጥብ ነው ያነሳሽው። እህት መወዳን ሁላችሁም ፎሎ አድርጓት። የኢርሻድ ጀማዓ ናት። በጣም ብዙ ስራ እንሰራለን ማለት ነው አንድ ላይ ከመወዳ ጋር። ክርስቲያኖች ካላችሁ አንድ ቁጥር ጻፉና ግቡና እስኪ አይደለም የምትሉት ነገር ካለ እንትን በሉ ራሱ ማለት ነው መሞገት ምናምን ትችላላችሁ። ጳውሎስ ዕቃ ቀብለኝ ምናምን ብሎ የጻፈውን መጽሐፍ እንደ ፈጣሪ ስታነበንቡት ነው የምትውሉት ወይ ታነቡታላችሁ? የራሱ ዕቃ ቀብለኝ ምናምን ብሎ የጻፈውን እንዴት ነው የምታነቡት? ማለትም እንዴት ነው እንደ ፈጣሪ የተቀበላችሁት? ህሊናችሁ ራሱ እንዴት ነው? መንፈስ ቅዱስ ነው ምንድነው ያደረባችሁ ራሱ እናንተ ላይ ማለት ነውና እሱን እስኪ ገብታችሁ መናገር ትችላላችሁ ማለት ነው። ክርስቲያኖች ካላችሁ አንድ ቁጥር ጻፉ። ኑራይን የምትለን ነገር አለ? አዎ ልጆች እንትን ነው ላይቭ ራሱ እንትን እያለ ነው እና ኮፒ ሊንክ አድርጉ። ክርስቲያኖች ካላችሁ ላይቭ ገብታችሁ እዚህ ገብታችሁ መሞገት የምችሉ ላይቭ እዚህ ገብታችሁ መጽሐፎችን መሞገት የምችሉ ከሆነ ገስ ልካችሁ ገብታችሁ እዚህ ጋር መሞገት ትችላላችሁ። በተረፈ ቀጥል ወንድሞች። አቡኪ ሰላም አለይኩም። እንትን ኖሬ እስኪ አሁኑ ላይ አድርገውና ጳውሎስ የተናገረውን ንግሬውና ከዛ በኋላ ይሄን ነው የሚቀበሉት ማለት ነው። ምን አለ? ስትመጣ በጤሮኦዳ ከአቅሮስ ዘንድ የተውኩትን በርኖስን መጽሐፍትን ይልቁንም በብራና የተጻፉትን አምጣልኝ አለ ማለት ነው። አሁን አስበው ይሄን እንደ ኖርማሊ የትኛውም መጽሐፍ ላይ እንደ መጽሐፍ ተደርጎ ሊቀመጥ አይችልም ራሱ ማለት ነው። ኢቭን የፈጣሪ ቃል ሊሆን ቀርቶ ፎር ዛት ማተር ማለት ነውና ይሄን መጽሐፍ ነው ወይ የምትቀበሉት? እናንተ ንቁ ክርስቲያኖች፣ መባነን አለባችሁ እንዴ! ጳውሎስ ይሄን ጽፎ ከፈጣሪ ማለትም ከመንፈስ ቅዱስ ይሄ ምንጩ ወይም ደግሞ ሬቬሌሽን ከዛ መጥቶ ወይም ደግሞ መንፈስ ቅዱስ አድሮብኝ ነው ብሎ ቢጽፈው ማለት ማን ነው የሚታለለው? እናንተም ታውቁታላችሁና እንደዚህ ብሎ የጻፈውን መጽሐፍ እንዴት ነው የፈጣሪ ቃል ብላችሁ የምትቀበሉት የሚል ጥያቄ ነው ያለን። አሁን የተነሳው ሐሳብ ላይ ገብታችሁ መሞገት የሚችል ሰው ካለ መጽሐፍ ቅዱስ ላይ የተቀመጡ ነገሮች በጣም ብዙ ነገሮችን አንስተናል። እግዚአብሔር የተባለው አካል እንደ ሽብርተኛነት ብዙ ነገር ሲያደርግ ነበር። ኢቭን ከሰይጣን የባሰ ነገር ሲያደርግ ነበር። ብዙ ሰዎችን ሲገድል ነበር፣ ሲያስገድል ነበር። ዝሙተኛነት ይሄ ዝሙት የሚባለው ነገር ሲፈቅድ ነበረ። ኦኬ ሲያሰራም እንደነበር ተመልክተናል። የተገለጸበት መንገድ ደግሞ በጣም የሚያስቅ ነው ራሱ ማለት ነው። ላይክ ብል ነቀዝ እንደ ይሄ ምጥ እንደያዛ ሴት እንደምትጮህ ተብሎ ነው ራሱ እንደሚጮህ ነው የተነገረን እና እንደ አንበሳ እያጋሳ ምናምን እና እንደዚህ ነው የተገለጸው እግዚአብሔር። እና እሱ ላይ ምንድን ነው የምትሉ ነገር ካለ ገብታችሁ አይ አይደለም የምትሉ ይሄ ፈጣሪያችን የፍቅር አምላክ ነው የምትሉ ነገር ካለ የምትሞግቱት ነገር ካለ ገብታችሁ መሞገት ትችላላችሁ ማለት ነው። አቡኪ ሰላም አለይኩም። እሺ አቡበከር መስጂድ ነኝ ብሏል። አለህ ዑመር አለህ የምትቀጥለው ነገር አለ? አክቹሊ እኔ እንኳን
ልወጣ ፈቃድ ልሰጣችሁ ነበር፣ ማነው ልጠይቃችሁ ነበርና መስጊድ ልሂድና ልመለስ እመጣለሁ። እሺ ክርስቲያኖች ካላችሁ አንድ ቁጥር ጻፉ። አንድ ቁጥር ጻፉና ገብታችሁ መሞገት ትችላላችሁ። ኑራይን ጋድ ኦፍ ዘ ባይብልን ክፈተውና እስኪ አንዳንድ ነገር እንይ። ጋድ ኦፍ ዘ ባይብል የሚለውን አንድ ክፈትልን። ይሄ መጽሐፍ ቅዱስ ላይ የተገለጸው እግዚአብሔር ምን አይነት ነው የሚለው ማለት ነው። ወይ ኢብኑ ቃፍ አለ? ፋሩቅ አለ? ሰላም አለይኩም። ቀጥል። እስኪ ጋድ ኦፍ ዘ ባይብልን ክፈትና አንዳንድ ነገር እንይ እስኪ። ሀይከል እሰማለሁ። አዎ ትሰማለህ። ቀጥል። እሺ እና እኔ በጣም የገረመኝ አንድ ነገር አለና ክርስቲያኖች እዚህ ካላችሁ በዛው እንድትመለሱልኝ የምፈልገው አንድ ነገር አለ። እሱ ምንድን ነው? እውን ባይብል አሁን የእግዚአብሔር ቃል ነው ብላችሁ የምታስቡ ከሆነ ይህን ነገር እንደው ሌላውን ትርጉሙን ምናምን ተውት ማለት ነው። ትንቢተ ሕዝቅኤል ምዕራፍ 23ን እኔ እስከ መጨረሻው ማንበብ የሚችልልኝ ክርስቲያን ካለ እስኪ አንድ ይግባ ራሱ ማለት ነው። ላይቭ ይግባ፣ ገስት ልኮ ይግባና ያንብብልኝ ብቻ ማለት ነው። ሀይቀል እስኪ ማንበብ ትችላለህ? ከባድ ነው ማንበብ። እስኪ ክርስቲያኖች ካሉ ገብተው ያንበቡት። ይሄ ከባድ ነው። እኛ ላይክ ማለትም በጣም ከባድ ነገር ነው። ይሄን እንኳን ለልጅ ሰተህ ታስነበበው ቀርቶ አንተ ራሱ የምታነበው የሚቀፍህ መጽሐፍ ነው ማለት ነው። እና እስኪ አንብቡልን ገብተው። እኛ እኮ ለዛ ነው ባይብል፣ ለዛም ነው አምላክን ይሳደባል የምንለው። ለዛ ነው ባይብላቸው በጣም በብላስፌሚ የተሞላ ነው የምንለው። ለዛ ነው እግዚአብሔር እንዴት ነው አሁን እግዚአብሔር ሚስት የሚኖረው እንዴት ነው? ቆይ እግዚአብሔር በሰዎች ገለሞቶብኝ ያለ የሚቀናው ማለት ነው። ሴት ልጆች ገለሞቶብኝ ብሎ ይቀናል ማለት ነው። ኖርማሊ እንዴት ነው ይሄ? ብላስፌሚ አይደለም? ሀይካል ምን ትላለህ እስኪ አሁን ይሄን? በጣም ከባድ ነገር ነው። ምናልባት ሰው ሆኖ ወደፊት ስለሚመጣ ይሆናል፣ ወንድ ልጅ ሆኖ ስለሚመጣ ይሆናል እንደዚህ ያለው። ቀልቃላው የሚባል አለና እስኪ ገብተህ እስኪ እንትን በል፣ መሞገት የምትችል ከሆነ ገብተህ እስኪ እንትን በለን፣ አንብብ፣ ግባና አንብብ ነው፣ ሌላ ምንም አይደለም። አንብበው ግባና እስኪ ከዛ ታስረዳናለህ ምን እንደሆነ ማለት ነው። አይገል ግን እንትን ታውቃላችሁ፣ አይ ሰዎች ባይብል እንደዚህ ነገር በጣም ስለበዛበት በተለይ ማህዲየን ተፈርቶ የሕፃን ልጆች ባይብል እና ታውቃላችሁ፣ ቤተክርስቲያን የሕፃን ልጆች ባይብል አሳትማለች። የሕፃን ልጆች በቃ አሁን አሲስቴጅ ነው የምንሄደው ብላለች ማለት እንጂ እዚህ ጋር ማገቡን ብላ ጠቃላ ህዝቡ ጠቃላ የተበላሸ ነው ገና በሕፃንነት እድሜው ይሄን እያነበበ ማህዲየም ነው ተቸገረናል። አይ ቲንክ አንድ ሰው ገብቷል ዩዘር የህፃናት ባይብል ደስ ይላል፣ ያስፈልጋቸዋል። ለልጆቻቸው ለህፃናቶቹ የሆነ እንዲያነቡት የሚሰጧቸው መጽሐፍ ያስፈልጋቸዋል። ይሄ መጽሐፍ በፍጹም በቃ አለ አይደለ፣ በጣም ከባድ መጽሐፍ ነው። መኃልየማ ላይክ ወሲብ ቀስቃሽ የሆነ መጽሐፍ ነው ራሱ ማለት ነውና ይሄ የሚነበብም አይደለም ራሱና ለልጆቻቸው ማዘጋጀታቸው የሆነ የሚገመት ነው ራሱ ሌላ መጽሐፍ ቅዱስ ማለት ነው። ዩዘር አለ? ዩዘር እኔ ነው። ኦኬ ሴት ነሽ? አቤት አቤት። ሰላም ነው ወታችን እንዴት ነው? አልሐምዱሊላህ ሰላም ነው። ኦኬ ሙስሊም ነሽ? እሺ እኔ ሙስሊም ነኝ። ሙስሊም ከሆንሽ በቃ
መኃልየ ሰለሞን ምዕራፍ 7 ላይ ቁጥር 4ን እስኪ የሚያነብልን አለ። ማለትም ይሄ ነገር ለምንድን ነው የተቀመጠው ራሱ ማለት ነው። እግዚአብሔር ይሄን ነገር ለምን እንድንማርበት ነው ያስቀመጠው ራሱ ማለት ነውና ለምንድን ነው ራሱ ይሄ ነገር ነው ማለትም አሁን መጽሐፍ ሲባል ወይም ደግሞ አንድ ከፈጣሪ የሆነ መጽሐፍ ሲሆን እኔ ነው። ኦኬ ሼክ ነሽ? አቤት አቤት። ሰላም ነው ወገታችን? እሺ ምን እያልኩ ነበረ? ይሄ እግዚአብሔር የሆነ መጽሐፍ ለሰው ልጆች እንደ ትምህርት ወይም ደግሞ እንደ አለ አይደለ እንደ ህግም አድርጎ ሲያወርድ እንድንጠቀምበት ነውና አሁን ይሄ መኃልየ ሰለሞን ምዕራፍ 7 ለምንድን ነው ክርስቲያኖች የተሰጣችሁ? ጥቅሙ ምንድን ነው? ምን እንድታረጉበት ነው? ማለትም